በደስታ ጊዜ የማይሰማን ማን አለ? በጥሩ ጊዜ የማይከበን ማን አለ? በምቾት ጊዜ ስማችንን እየጨምሮ የማይጠራን ማን አለ? ማን ማይከበን አለ? ሁኔታ ሲለወጥ ሲመቻች፣ ነገሮች ጥሩ ሲሆኑ ሲያምርብሽ፣ ነገሮች አሪፍ ሲሆኑ ማን ነው አጠገባችሁ የማይኖረው? በመከራ ጊዜ ማን ይሆናል? አንድዬ ብቻ ነው አብሮ የሚሆን። ወገኖቼ በመከራ ጊዜ የሰማችሁ በደስታ ጊዜ በከበቧችሁ ሰዎች እንዳቀየሩት። በመከራ ጊዜ የሰማችሁን በምቾት ጊዜ ባገኛችኋቸው ሰዎች እንዳቀየሩት። በመከራ ጊዜ የሰማቸውን በምቾት ጊዜ ባገኟቸው ጓደኞች ቀይረውታል። በመከራ ጊዜ የሰማቸውን መከራው አልፎ በደስታ ጊዜ ባገኙት ቁስ ቀይረውታል ብዙ ሰዎች። አሁን አውልቁ፣ ልጃችሁ ላይ ያለውን ነገር ጣሉ፣ በዚያ እንሄዳለን። ማን አለ በመከራዬ ጊዜ ሰማኝ? በሄድኩበት መንገድ ደግሞ ከኔ ጋር ለነበረ፣ በጨለማው ሰልፍ ያልጣለኝ፣ ቃሉን ጠብቆ አብሮኝ ሆኖ ድምፁን ያላረቀብኝ፣ እዚህ ጭንቅ ሰዓት እንኳን መጥቶ የሚናገረኝ፣ መኖሪያ ስፍራ የሚመርጥልኝ አብሮኝ ያለ፣ ፊቶች ሲለወጡብኝ፣ ያጎቴ ፊት ሲቀየርብኝ፣ ከኔ ጋር የነበረው ስሜ ላይ ጨምሮ ይጠራኝ የነበረው ፊቱ ሲቀየር ያልተቀየረብኝ በመከራ ጊዜ የሰማኝ እኔ አለኝ አላችሁ። እሱ በማንም አለውጠው። በ7 ቢሊዮን በ8 ቢሊዮን የዓለም ሕዝብ አለውጠው። መጠራረግ መብቱ እግዚአብሔር ብቻውን በቂ